ሰላም ቤተሰቦቼ ተመልሻለሁ በመጨረሻው ክፍል እንደምትወዱት ተስፋ በማድረግ ቪዲዮን ከመጀመራችሁ በፊት ቻናሉን ሰብስክራይብ ቪዲዮን ደግሞ ላይክ ሼር ማድረጋችሁን እንዳትረሱ እያልኩኝ ወደ ታሪክ በሌሊት ከባድ መኪና በቀይ መብራት የቆመ ጥቁር መኪና ሊመታ ሲል ሹፌሩ ከመሪው ጋር በመታገል ወዲያ አዞረና ያንን ሊመታ ሲል ያጮኸችና ወዲያውኑ ጭንቅላቷን ይዛ ተንበረከከች። ነገር ግን ምንም ግጭት አልተፈጠረም። ያ ዞር ብላ ስታይ ሂንሆንግ መኪናውን አቁሞት ነበር። ሂንሆንግ ለያ የህይወትና የሞት ጉዳዩን ነገራት። ነገር ግን አደጋው አሁንም እንደቀጠለ ነበር። በንጋታው የስራ ባልደረባ የክፍል ኃላፊው ቾይ ወደ ስኔል ብሬድ ሬስቶራንት ለመብላት ሄደ። በድንገት ሰውነቱ በሙሉ ቀይ ነጠብጣቦች ታዩበት። የሬስቶራንቱ ኃላፊ ከኋላዋ አቅፋው የእባብ እንቁላሉን እንዲተፋ አስገደለች። ሌላ የሴት ጸሐፊ የሆነችው የስራ ባልደረባና በኩባንያ ውስጥ ያሉ ሁሉም ሰዎች በወረርሽኙ ሞተዋል። ስለዚህ እነሱም ተይዘዋል። እነዚህ ሁለት ሰዎች የተያዙት ቴሪን ለማስደሰት ፈቃደኛ ባለመሆኗ ብቻ ነው። ስለዚህ ቴሪ ሁሉንም ሰው ተበቀለ። ይህ የበቀል እቅዱ የመጀመሪያው እርምጃ ነው። የሚቀጥለው እርምጃ ቴሪ ወደ ወላጆች ሄደ። ከቴሪ ስልክ ተደወለላትና እሷ በጣም የምትወዳቸውን ሰዎች በሙሉ አጠፋለሁ አለ። ከዚያም ወላጆች ላይ እርግማን ጣለ። በዚህን ጊዜ ልጆች ጠረጴዛው ላይ ወጥተው አንገታቸውን ገመድ ውስጥ አስገቡ። ወሳኝ በሆነ ጊዜ ሊያን ታየና የያን ወላጆች ገመድ ጎረጠ። ሊያን እዚህ የመጣው ከቴሪ ጋር ለመተባበር ነው። ሊያን የቴሪን አምላክ የመሆን ፍላጎት የሚያሟላና ያንን የሚያድን እቅድ አወጣ። የወንዙ ገዢ የሆነችውን ታሊፓ መግደልና ቴሪን በእሷ ቦታ ማስቀመጥ ነው። የወንዙ ገዢነት ቦታ የአማልክት አምላክ ነው። ከሊያን የተራራ አምላክነት ቦታም ከፍ ያለ ነው። ነገር ግን ታሊፓ አሁን ያንን በመግደል ኢሙጊውን የማጥፋት ዘዴ ትጠቀማለች። ስለዚህም ታሊፓ ከሞተች ትኖራለች። ቴሪ ሌሊቱን ሙሉ አሰበና ከሊያን ጋር ለመተባበር ወሰነ። ነገር ግን ታሊፓ በዓለም ላይ ያለውን ሁሉ ማየት የምትችል በአይን ጥቅምሻ ልትለውጥ ትችላለች። ስለዚህም ሊያን ለቴሪ እቅዱ የጊዜውን ጥቅም ወስዶ በታሊፓ ላይ አንዳንድ ማደንዘዣ ማድረግ እንደሆነ ነገረው። ከዚያም ቴሪ መጥቶ ሊገድላት። ነገር ግን ሊያን እና ቴሪ በእርግጥም እርስ በእርስ እየተባበሩ ነው። በዚህን ጊዜ ሊራንግ ሊያን አንድ ጊዜ ቢሞት እንኳን ያንን እንዲጠብቃት የተናገረውን አስታወሰ። ስለዚህ ሊራንግ የመጀመሪያውን እርምጃ መውሰድ ፈለገ። ወደ ኢሙጊው አገልጋይ የነበረው ሄሮንግ ጋር ሄደ። ሄሮንግ በፖሊስ ጣቢያ ታስሮ ነበር። ሊያን ምክንያት እንዳይሞት ለመከላከል ያንን ለመግደል ተዘጋጀ። የሊያንና የቴሪ ትብብር ወጥመድ ብቻ ይመስላል። የሊያን እቅድ ቴሪ ወደ ታሊፓ እንዲሄድ ማሳመን ነበር። ከዚያም እሱ የእባብ ቅርፊቶችን ይውጣል እና የኢሙጊው ነፍስ አካል ውስጥ ወደ አካሉ ይተላለፋል። በመጨረሻም ቴሪ አቅፎት ወደ ወንዙ ዘሎ ለዘላለም ዳግመኛ መወለድ እንዳይችል አድርጎ ይሞታሉ። ነገር ግን ሊያን ቴሪም ወጥመድ እንዳዘጋጀ አያውቁም ነበር። ይህ ሰው ከ600 ዓመታት በላይ ኖሯል። እናም ረዥም ዕድሜን ለመኖር ሁልጊዜም በሰዎች ነፍስ ላይ ጥገኛ ነበር። ቀደም ሲል የኢሙጊው አገልጋይ ነበር። ኢሙጊው ስለካደ ኢሙጊው በበሽታው በእሱ ውስጥ ተከለ። ሊራንግ ለሄሮንግ ያንን እንደገደለ እና በተመሳሳይ ጊዜ የኢሙጊው ነፍስና አካሉ እንደሚጠፋ ነገረው። ስለዚህ ወረርሽኙም ይጠፋል። ስለዚህ ሄሮንግ ሽጉጥ ወስዶ ወደ ሊያን ቤት ሮጠ። ገባና ያንን በገዛ እጁ ሊገድላት ፈለገ። ነገር ግን ወዲያውኑ የተሰማው የተኩስ ድምፅ ኢሙጊውን አነሳው። ምክንያቱም ኢሙጊው የሚታየው የመጀመሪያው አደጋ ውስጥ ሲገባ ነው። ከዚያም በኋላ ኢሙጊው ሄሮንግን ተኩሶ ገደለው እና ጉበቱን ሊወስድበት እጁን አስገባ። ይህ ትዕይንት በአሲስታንቱ ታይቶ ነበር። ኢሙጊው ሽጉጡን ለአሲስታንቱ ሰጠውና 3 እስክ ድረስ ካልተኮስክ እገድልሃለሁ አለችው። በዚህን ጊዜ ጸሐፊዋ ታየችና ኢሙጊውን በጥፊ መታችው። በመጨረሻም ንቃተ ህሊናዋን አገኘች። የስራ ባልደረባዋን ልትገድል ስለነበረ ራሷን ትወቅሳለች። ፈጥኖም ሆነ ዘግይቶም አንድ ቀን ሊያንን ትገድላለች። ስለዚህም ከሊራንግ ጋር ለመተባበር ሄደች። ወደ ሊራንግ ቤት ሄዳ ሄሮንግ በሊራንግ እንደታለለ እንደምታውቅ ተናገረች። ሽጉጥ አውጥታ እሷና ሊራንግ አንድ አይነት ግብ እንዳላቸው ተናገረች።
ሊያን እንዲሞት አልፈልግም። ስለዚህ ያ ሊያን ከጎዳችው ሊራን እንዲገድላት ለመነችው። ሊያን እዚህ የቴሪን ወጥመድ እየጠበቀ ነበር እና በተመሳሳይ ጊዜ ከያ ጋር ቀጠሮ ነበረው። ሁለቱ ወደ መዝናኛ ፓርክ ሄዱ። ሁለት ቀበሮች አሻንጉሊት አነሱ። በሌሊት ሊያን በታሊፓ ተጠራ። እሷ ለሊያን ሰይፍ ሰጠችውና ሰይፉን ወስዶ ያንን እንዲገድላት ነገረችው። ያ ልትሞት ስትል ኢሙጊው የያን አካል ትቶ ወደ ታሊፓ አካል ይገባል። በዚህን ጊዜ ታሊፓ ኢሙጊውን ወደ ድንጋይነት ትለውጠዋለች። ነገር ግን እቅዱ አሁንም እንደ ታቀደው ሊቀጥል አልቻለም። ሊያን ወደ ቤት እንደተመለሰ ያ ወደ ኢሙጊው የተቀየረችውን አየ። ከጥቂት ደቂቃዎች በፊት ቴሪ ያንንና ያንግን መስታወቱን ለማግኘት ገዢውን በድብቅ አጠቁ። ከዚያም ኢሙጊውን ለማንቃት ያንን ለማግኘት ሄዱ። በዚህን ጊዜ ሺንጁ፣ ሊራንግ እና የስኔል ብሬድ ኃላፊ የሆነችዋ ሁሉም ሊያንን ለመቆጣጠር መጡ። በተጨማሪም ቀደም ሲል ሶስቱም በቴሪ እርግማን ተመተዋል። ኢሙጊው ሲነቃ ሶስቱም የኢሙጊው ወታደሮች ይሆናሉ። ሊያን የተራራ አምላክ ስለሆነ በፍጥነት አምልጦ ሶስቱም ንቃተ ህሊናቸውን እንዲያገኙ አደረገ። ከዚያም ኢሙጊውን ወደ በላይኛው ዓለም የኢሚግሬሽን ቢሮ እንዲሄድ አስገደዱት። በተመሳሳይ ጊዜ ቴሪን በላይኛው ዓለም የኢሚግሬሽን ቢሮ ታየ። ታሊፓ የቴሪን ፊት ስታይ እጅግ በጣም ተገረመች። ምክንያቱም ፊቱ ከሞተው ልጇ ጋር ተመሳሳይ ነው። ባሽጊል የቴሪ የቅርብ ጓደኛ ነበር። ነገር ግን ቴሪ በባሽጊል ደስተኛ ህይወት ስለቀና በባሽጊል ሚስት አካል ውስጥ በሽታውን አስገባ። ታሊፓ የበሽታውን ስርጭት ለመከላከል አማቾቿን ገደለች። ይህም ባሽጊልን ወደ ወንዝ እንዲዘል እና ዳግም እንዳይወለድ አደረገ። ታሊፓ እጅግ በጣም ተናደደች። ቴሪን ወደ ድንጋይነት ልትለውጠው ፈለገች። ነገር ግን ቴሪ የያንንና የያንግን መስታወትን ተጠቅሞ እርግማኑን በታሊፓ ላይ እንዲወድቅ አደረገ። ሊያን ሲደርስ ወርቅ ከፍቶ ታሊፓን ወደ ድንጋይ ምስል እንደወጠች አየ። ሊያን ወዲያውኑ ሰይፉን መዘዘ። እነዚህ ሁለት ሰዎች እኩል ተጋጣሚዎች ነበሩ እና በከፍተኛ ሁኔታ ተዋጉ። ቴሪ በአደጋ ውስጥ በነበረበት ጊዜ ኢሙጊው ወዲያውኑ ሊገድለው ተነሳ። ሊያን የያን ፊት አይቶ ምንም ሊያደርግ አልቻለም። ስለዚህም ሊያን ተመታ። ኢሙጊው አንገቱን ይዞት መሬት ላይ ረገጠው። በዚህን ጊዜ ያ በድንገት ራስ ምታት አጋጠማት። ያ ነበረች የምትታገለው። አሁን ኢሙጊው የያን አካል ሙሉ በሙሉ ወርሰዋል። ቀኝ ጉን ቀስ በቀስ የእባብ ቅርፊቶች ማደግ ጀምሯል። አይኖቿም ወደ እባብ አይኖች ተለውጠዋል። ሊያን የኢሙጊውን ወደ እሱ ለማስተላለፍ አሁንም የእባብ ቅርፊቶችን መዋጥ እንዳለበት ተረዳ። አለበለዚያ ያ በኢሙጊው ትለወጣለች። ነገር ግን በዚህን ጊዜ ያ በድንገት ነቃችና ሽጉጥ ይዛ በራሷ ላይ አነጣጠረች። ሊያን የእባብ ቅርፊቶቹን እንዳይወጥ ለመከላከል ያ ሊያንን ተሰናብታ ሽጉጡን ልትተኩስ ስትል፣ ነገር ግን ሊያን ሊያስቆማት ሮጦ በመሄድ ጥይቱ ወደ አየር እንዲተኩስ አደረገ። ወዲያውኑ የእባብ ቅርፊቶችን ዋጠ። ይህም ኢሙጊው ወደ አካሉ እንዲስተላለፍ አደረገ። የኢሙጊው ህልምን በመጨረሻ አሁን ሆነ። የሊያንን አካል ተቆጣጠረ። በዚህን ጊዜ ሊራንግ ሮጦ መጣ። ይህንን ትዕይንት አይቶ ወዲያውኑ ከቴሪ ጋር ለመዋጋት ሮጠ። ነገር ግን ሊራንግ የቴሪ ተቃዋሚ አልነበረም። ስለዚህ እግሩ ላይ ከባድ ጉዳት ደረሰበት። በዚህን ጊዜ ቴሪ በድንገት የልብ ህመም አጋጠመውና ደም ተፋ። ሊያን የመንፈስና ሎኑን ግንኙነት ተጠቅሞ እዚህ ከመምጣቱ በፊት ፕሪምሮዝን በልቶ ነበር። አሁን ለሞት ለመፋለም ጊዜው አሁን ነው። ሊያን ትክክለኛውን እድል ተጠቅሞ ቴሪን ለማቀፍ ሮጠ። ከዚያም ሰይፉን ለሊራንግ ወረወረለት። እሱና ቴሪን እንዲወጋው አዘዘ። የወንዝ በር ተከፈተ። ሊያን ደም ተፋ እና ወዲያውኑ ወደ ኢሙጊው መልክ ተለወጠ። ሊራንግ እንዲገድለው ለመነው። ከመሞቱ በፊት ወደ ኢሙጊው መለወጥ አልፈለገም። ሊራንግ እጅግ በጣም አዘነ። ነገር ግን ሊያን ቴሪን ለመውጋት ሰይፉን መጠቀም ነበረበት። ያ ወዲያውኑ ሮጣ መጣች። ሊያን የያን ተመለከተና ከያ ደረጃ በደረጃ ወደ ኋላ ተመለሰና በመጨረሻ እወድሻለሁ አለ። ከዚያም ቴሪን አቅፎ ወደ ወንዙ ዘለለ። በመጨረሻም የቀበሮን አሻንጉሊት ብቻ ትቶ ሄደ። ከዚያም ወረርሽኙ ጠፋ። የሰው አካል ወደ መደበኛ ሁኔታው ተመለሰ። ታሊፓ ወደ መደበኛ ህይወቷ ተመለሰች። ሂንሆንግ ወደ ከሞት በኋላ የህይወት ኢሚግሬሽን ቢሮ ተመለሱ። ሁሉም ነገር ወደ መደበኛ ሁኔታ ተመልሷል። ነገር ግን ሊያን በእርግጥም ሞቷል። የዚህ ሰው አይኖች
ከአንድ ሰከንድ በፊት ነጭ ነበሩ፣ ነገር ግን በሚቀጥለው ሰከንድ ወደ መደበኛ ሁኔታዎች ተመለሱ። እሱ የገሃነም ንጉስ፣ የገሃነም ኃላፊ ነበር። በተጨማሪም የሰውን ዳግም መወለድ እጣ ፋንታ የሚወስን ወርቃማ ጣቶች አሉ። በዚህን ጊዜ ካያ እና ከሊራንግ ፊት ለፊት ታየ። ሊያንን ለማነቃቃት ዝግጁ ነበሩ። ሊያን እና ቴሪ ወደ ወንዙ ከዘለሉበት ጊዜ ጀምሮ ያና ሊራንግ አንዱን ሊያንን ለማነቃቃት መንገድ እየፈለጉ ነበር። ያ ወደ ታሊፓ ሄደች መፍትሄ ለመፈለግ። ሊራንግ ደግሞ ሀዘኑን ለማስታገስ ቤት ውስጥ አልኮል መጠጣት ጀመረ። ታሊፓ ሊያንን ለማነቃቃት ምንም መንገድ እንደሌለ ነገረቻት። ነገር ግን ሊራንግ ሊያንን ለራሱ የቀረጸውን ቪዲዮ ተቀበለ። በቪዲዮ ውስጥ ሊያን ሊራንግን በጭራሽ እንዳልተወው ተናገረ። ሊራንግን እንደ በፊቱ ራሱን በፍቃዱ እንዳይለቅና በዙሪያው ያሉትን ሰዎች መጠበቅ እንዳለበት ተስፋ አድርጓል። ያም የሊያንን የልደት ስጦታ ተቀበለች። ይህም ነጭ የሰርግ ልብስና ደብዳቤ ነበር። በደብዳቤው ውስጥ ሊያን ወደፊት የምታገቢው ማንም ቢሆን ጥሩ ሰው እንደሚሆን ተስፋ አደርጋለሁ ሲል ጽፎ ነበር። አሁን በእናንተ መካከል ያለው መንገድ አንቺን ብቻ ነው የሚተውሽ፣ ነገር ግን ማድረግ እንደምትችይ አምናለሁ። ስለዚህም እባክሽ ልቀቂኝ። ይህም አሳዛኝ ሁኔታ ወደ ተነሳሽነት ለመለወጥ ተጠቀመች። ካሜራውን ተጠቅማ ሊራንግን፣ ሺንጁን፣ ሂንሆንግን እና ከሊያን ጋር የተያያዙ ሰዎችን ቀረጸች እና ሺንጁን ዩሪ ጥያቄ ያቀረበበትን ትዕይንት መዘገበች። ያ አንድ ቀን ሊያን እንደሚያየው ሁልጊዜም ታስብ ነበር። በዚያን ቀን ያና ሊራንግ በፓርክ ውስጥ የገሃነም ንጉስን አገኙ። ይህም የያን አካል የጃዶ ቀበሮ የወሰደው አስጠቋሚው ነበር። ታሊፓ አደገኛውን ሽቦ ከህይወቱ ጋር ስላገናኘችው ሊያንን ለማነቃቃት ለመርዳት ነው የመጣው። ነገር ግን አሁንም የድሮውንም ህግ መከተል ነበረበት። ያና ሊራንግ በጣም የሚያስከብሩትን ነገር ሊያንን ለማንቃት እድል ለመለወጥ እንደሚጠቀሙበት ጠየቃቸው። ከዚያም የአሸዋ ሰዓቱን ገለበጠው። ያ ሳትዘገይ ህይወቷን ለመለወጥ ተናገረች። ሊራንግ ወዲያውኑ ተነሳ። ህይወትሽን እንደዚህ እንድትሰጪ ነው እንዴ ያዳነሽ ብሎ ነገራት። ስለዚህ ሊራንግ ህይወቱን ለመለወጥ ወሰነ። በዚህን ጊዜ የአሸዋ ሰዓቱ ገና አላለቀም ነበር። ሊራንግ ለያ ሺንጁ፣ ዩሪ እና ልጁን እንድትጠራ ነገራት። ለመሰናበት መጡ። ውጤቱን የአሸዋ ሰዓቱ ሊያልቅ ሲል ዩሪ እና ሁሉም ሰው ሮጦ መጡ። ሊራንግ ከሩቅ ተሰናበታቸውና ወዲያውኑ ጠፋ። የሺንጁና የዩሪ ፎቶ የያዘው ስልክ ብቻ ቀረ። ልጁና እሱ። ከዚያም የሊራንግ መቃብር በተራራ ላይ ተቀመጠ። ሊያን የተራራ አምላክ በነበረበት ተራራ ላይ። በንጋታው ያ ከስራ ስትወጣ ውጪ ከባድ ዝናብ ነበረ። የጥበቃ ሰራተኛው ያንን በቀይ አበቦች የተጠለፈ ጃንጥላ ሰጣትና ከ5 ደቂቃ በፊት አንድ ሰው እንዳመጣው ተናገረ። የያ ልብ መጨነቅ ጀመረ። ወዲያውኑ የተለመደ ምስል ለመፈለግ ወደ መንገድ ወጣች። በዚህን ጊዜ በአንድ መገናኛ ላይ ያ በመጨረሻ የምትወደውን ሰው አየች። ሁለቱ እርስ በርስ አጥብቀው ተቃቀፉ። ነገር ግን ሊያን ቢነቃም ወደ ሰው ተለውጦ ነበር። ከእንግዲህ የ9 ጅራት ያለው ቀበሮ አልነበረም። ሊያን ከተመለሰ በኋላ ያ ቀጥታ የነበረችውን ቪዲዮ አመጣች። ሊያን ሺንጁ እና ዩሪ እንደተጋቡ አወቀ። ስለዚህ ሺንጁ እንኳን ደስ አለ ለማለት እቤቱ ሄደ። ሺንጁ ወዲያውኑ አቀፈውና በደስታ ማልቀስ ጀመሩ። ከዚያም ሺንጁ የሊራንግን ቪዲዮ ለሊያን ሰጠው። በመጨረሻም ቪዲዮ ላይ ሊራንግ ወንድሜ ብሎ ጠርቶት ነበር። ሊያን እንደገና ለማየት ተስፋ አድርጎ ነበር። ከዚያም ሊያን የሊራንግን መቃብር ጎበኘ። በመጨረሻም እሱና ታሊፓ ምግብ በሉ። አሁን ሊያንና ያ ሁሉም ችግሮች አሸንፈው ወደ ደስታ መንገድ እየተጓዙ ነው። ሁለቱም ሰዎች በአበቦች ጫካ ውስጥ ቆመው አንዷ የሰርግ ልብስ ለብሳ እሱ ደግሞ ሱፍ ለብሶ በጣም የሚያምሩ ቃላትን በአንድ ላይ ይናገራሉ። ሁለቱ ፍቅረኛሞች በመጨረሻም ተገናኝተው ባልና ሚስት ሆኑ። ከሰርጉ በኋላ ሊያን ፓርኩ ዘና እያለ ነበረ። በድንገት ብስክሌት ይዞ የነበረ ልጅ ወድቆ ሊያን ረዳው። ልጁ ሲነቃ ሲያየው ልጁ የሊራንግን በወጣትነቱ ከነበረው ጋር ተመሳሳይ መልክ ነበረው። ይህ ልጅ የሊራንግ ዳግም መወለድ ይመስል ነበረ። የሊያንም ጸጸት በተወሰነ ደረጃ ቀንሷል። ሊያን ያንን ከስራ ለመውሰድ ሄደ። ያ ዛሬ ጭምብል የለበሰ ሽማግሌ እንዳየች ተናገረች። ጭምብሉ እንደተጠበቀበት ያህል ማውለቅ እንኳን አልቻለም። ሊያን ለያ ነገራት። ይህ ጭምብል የለበሰው ሰው 3 አደጋዎች ነው። በየ9 ዓመቱ መጥፎ እድል በሰዎች ላይ ይመጣል
እናም ዛሬ ያም በጣም እድለቢስ ነበረች። በመኪና መንገድ ላይ መውጫ ስትረግጥ ምሽት ላይ ያ ስትተኛ ልያን በቀይ አበባ የተጠለፈውን ጃንጥላ ይዞ ሶስቱን አደጋዎች ለመፈለግ ሄደ። ጃንጥላውን ወደ ሰይፍ ቀይሮ የቀበሮ አይኖቹን አሳየ። ቀበሮ አግኝቶ አስፈሪ ፈገግታ አሳየ። የታሪኩ ሙሉ ይዘት 9 ጅራት ያለው ቀበሮ መጨረሻ ላይ ይደርሳል። ትኩረት ሰጣችሁ ስላዳመጣችሁ እናመሰግናለን እያለን ይህንን ድራማ ከ10 ስንት እንደምትሰጡት ኮሜንት መስጫው ላይ አስቀምጡልኝ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ቻው ቻው።